መስማት ለምትፈልጉ እንስቶች አቀጭቀጩን ነጭ ሳላሞካሽ ሳልቀባባ እንደሚከተለው መክራል። ቅድመ ጋብቻ ምርጫ ተትረፍርፎልሽ ማን ላግባ በሚል የግርታ ጉም ተጋርደሽ ከሆነ ከዚህ በታች ያለው ሊጠቅምሽ ይችላልና አዳምጪ። እቱ ገላ ከሁሉ በፊት ይሄንን ወቂ። አንድ ለትዳር ብቁ የሆነ ወንድ ስራ ካለው ቦርጫሉ፣ ብር ካለው መላጣ ነው። ታታሪና ቤቴ ባይ አባወራ ሰላላ እግሮችና ነጋሪት ሆድ እንጂ ጡንቻና ሲክስ ፓክ የለው። አብላጫው ወንድ ገንዘብ በበሩ ሲገባ ጸጉሩ በመስኮት ይወጣል። ጸጉሩ ያላፈገፈገ ባለሞዴል አቋምና ኃላፊነት የሚሰማው ወንድ በአንድነት ባል ሆነው ሲመጡ ካየን ቆይተናል። ስለዚህ ምርጫሽ ላይ ተጠንቀቂ። ሲክስ ፓክ አይተሽ በባትና ደረቱ ተማርከሽ ስታለከልቂ አጃኳሚው ላይ እንዳትወድቂ። 2 አበባ የገዛ እሾህ ከሚሆንብሽ ቫኬሽን እያዞረሽ አይኑ ሌላ ከሚቀላውጥ ወንድ ይልቅ ሮማንቲክ ባይሆንም ገና በውቅቅላ ሳለሽ የትራስ ጨርቅሽን የቬሎ የራስ ልብስ አስመስለሽ ያገባሽውን የቃቃ ባልሽ አይነት ባይሆን እንደ አቅሙ የሚያስፈልግሽን ነገር ሳትጠይቂ የሚያደርግልሽን ሰው ባልሽ ካደረግሽ መለስተኛ ገነት ገባሽ። ይሄን ስልሽ አበባ ሰጥቶ ማር ቫኬሽን አዙሮ ታማኝ የሆነ ወንድ የለም ማለት አይደለም፣ ግን ብዙ አይደሉም፣ ካሉም ደግሞ አግብተዋል። ስለዚህ አብዛኛው አይነት ገጥሞሽ በብልጥጥና ጊዜያዊ ብልጭልጭ ነገር ተታለሽ ይሄንን ከሳትሽ ዘላቂ ሲኦል ወረርሽ ማለት ነው። እሺ መምረጡንስ መረጥኩ፣ ግን ለመሆኑ ትዳር እንዴት ነው ካልሽ ደግሞ የሚከተለውን አድምጪ። ትዳር ነጋ ጠባ የምትሳሳሚበትና ፍትፍት እየተጎራረሽ ፍቅርዬ ወዬ የምትባባይበት ሮማንቲክ ኮሜዲ አይደለም። 90% ሎጂስቲክ አሰልቺ የቀን ተቀን ኑሮን መክፈያ መስተጋብር ደሞዝ አልባ ስራ። እውነቱን ፍርጥርጥ አድርጌ ልንገርሽ። የት ነህ? የት ደረስክ? ልጆቹ ምግብ በሉ? አምፖሉን መግዛት እንዳትረሳ። ዳይፐር ይዘና። እናት ዛሬም ይመጣሉ? ቀዩን ሸሚዝ የኔት ከተልሹ? እራት ዛሬ ምስር ነው? ሁሌ እርጥብ እየበላሽ እንዴት ልትከሺ ነው ታዲያ? አይነት ነገር ይበዛዋል። ከዚያ ግን አልፎ በፊት ገና አፍላ ፍቅር ላይ ሳላችሁ እንደሚያደርገው አይነት እቅፍ ሳም ውድድ ሲያደርግሽ ነፍስ ትዘሪያለሽ። የሆነ ሰውዬ ሚስትና የሆኑ ልጆች እናት ከመሆንሽ በፊት ማን እንደነበርሽ ትዝ ይልሻል። ሴክሲ ያጫውትሻል። እንኳን አገባው ትያለሽ። ወዲያው ግን በፍቅር ድግስ ልባችሁ ጠፍቶ ደክማችሁ በተንጋለላችሁበት አከራያችን ደግሞ ሲደውል ነበር አላነሳውለትም፣ ይሄ አሳማ ጨምሩ ሊለን ነው መሰለኝ ሲልሽ ወደ ፈዛዛው ደብዛዛው ለዛዛው መደበኛ ትዳርሽ ተስፈንጥረሽ ትመለሻለሽ። 2 ካልተጣላችሁ ትፋታላችሁ። ይህን ስልሽ ደግሞ ዘወትር በነገር ተቋሰሉ፣ ነጋ ጠባ ጠበኛ ሆኑ እያልኩሽ አይደል። ግን የሚዋደድ ባልና ሚስት አልፎ ካልተጋጨ፣ ቀን እየዘለለ ካልተደባበረ፣ ተደባብረው ካልታረቀ፣ ታርቆ እንደገና ካልተደባበረ ነገር አለ። ተጣላችሁ ማለት ትፋታላችሁ ማለት አይደለም። ይልቁንም ነገርን እያድበሰበሱ በሆዲፍ ጀውና በችየው ልኑር በከመሩት ቁጥር ክብደቱ ከመጠን ያለፍና ወገብንም ቅስብንም ሰብረው ባልጠበቁት ሰዓት ትዳሩን ይበትነዋል። እንደ ተቀበረ ቦምብ የት ጋ ነበር ሳይባል ፈንድቶ ሁለታችሁንም ይበትናችኋል። ስለዚህ መሰረታዊ ባልሆነ ነገር ጊዜያዊ ጠብ ብትጣሉ አትሸበር። ይልቅ ካልተጣላችሁ ለመጣላት እንኳን ግድ ካልሰጣችሁ ያኔ እሱን ፍር። 3 ባልሽን ሳታቋርጪ ስትነተርኪው ምንም ካልመለሰልሽ የምትዩን ማድመጥ ካቆመ ቆይቷል ማለት ነው። አለ አይደል? አንቺ ሳይከፍል ስለረሳው የልጆች የትምህርት ቤት ክፍያ ስትለፈልፍ እሱ አርሰናልን የሳልሞት ዋንጫ ይበላ ይሆን ብሎ እያሰበ አውራ ዶሮ ግን ከረባት ቢያደርግ ምን ይመስል ይሆን በሚል የቂል ሐሳብ ራሱን እያዝናና ነው። ይሄ ደግሞ ክፋት አይደለም፣ ወንድነት። አንቺ ፊትሽ እንዳይጨማደድ ሞይስቸራይዘር እንደምትለቀለቂው እሱም ይሄን ሲያደርግ ራሱን እየጠበቀ ነው በወንድኛ። 4 ባልሽ ምን አንጀትሽም ቢበጥሰው እመኚኝ ደና የሚባለው ባል እንኳን ደጋግሞ ይበጥሰዋል። አጸፋውን ልመልስ ብለሽ ካንቋሸሽው፣ በሰው መሃል ካዋረርሽና ካሳነሽው፣ ወይ ደግሞ ሲደክም በማበርታት ፋንታ ልግመኛ ካልሽው፣ ሲከፋው እንደማጽናናት ሆድ ብሶት ሳለ ማጨድ ካቀበልሽው፣ ሲጎርልበት ከተሳለቅሽበት፣ ሲወድቅ ከረገጥሽው፣ ለሸረኛና አሽሟጣጭ ሰው አሳልፈሽ ከሰጠሽው፣ እንደው በአጠቃላይ ባሌ ነው ብለሽ የመረጥሽው ሰው እንደ ልቤ ያልሆነልኝም ብለሽ የወንድነት ክብሩን ከነካሽው፣ ያባወራ ማዕረጉን ግፍፍ አድርገሽ ካኮሰስሽው እቱ ገላ ሁሉ ነገር ማክተሙ ነው። በቃ ምን ልበልሽ፣ ባልሽን እንዲህ ያለ ነገር በተለይ ደጋግመሽ ከሰራሽ የጎጆሽን ስርና መሰረት ነቀነቅሽው ማለት ነው። 5 ባልሽ ልክሽ ባይሆንም አንቺ ለራስሽ የማትመርጪው ነገር ቢሆንም
የምትወጂው አስቦ ስጦታ ቢጤ ሲያመጣልሽ ያላሰብሽውን ሸክም ሲያቀልልሽ አቅፎ በማመስገን ፋንታ ቆሌውን ከገፈፍሽው ቢፋቅ የማይደበዝዝ ደማቅ ስህተት ሰራሽ። አለ አይደል? ስጦታውን እያየሽ ሲያስጠላ ምን ሆነ ነው ይሄንን የገዛው? እርካሽ ነው አይደል? አንድ ነገር ሲፈጽምልሽ ድሮስ ማን ሊሰራልን ነበር ምናምን እያልሽ ቅስሙን አትስበር። ለምን አቲ ወንድ ልጅ ከውጪ ሲታይ ያዞ ቆዳ ይኑረው እንጂ ውስጡን ቡትም ጥሩ የሰራ ሲመስለው ከምንም በላይ ጎሽ መባልን በሚስቱ መመስገንን ከባለቤቱ አበጀህ የኔ አንበሳ የሚሉ ቃላትን ይናፍቃል። ይሄንን በፌሚኒዝምኛ ስታወራርጂው ባይጥምሽም ዋጩ። ስለዚህ የባልሽን ስጦታና ድርጊት እንዳልወደድሽው እንዳልተስማማሽ መንገር ቢኖርብሽ እንኳን የተሻለ ጊዜና ሁኔታ ምረጭ። እንዴት ልበልሽ? በክፉ ቃላት ሰብረሽው ትዳርሽን ከማመስ ይልቅ ያምራል ብሎ የገዛልሽን የ60 ዓመት ባልቴት የሚያስመስልሽን ዥንጉርጉሩን ገርዳሜ ቀሚስ ለአንዲት ቀን ለብሰሽ ከአይኑ ብትሰውር ቆይተሽ በመላ ደግሞ እኔ የምወደው ቀሚስ እኮ እንዲህ ያለ ነው ብትይው አይሻል? ከፋሽን ኧረ አይክፋሽ። እመኚኝ ይህንን ሁሉ ቀድመሽ በማወቅሽ በኋላ ከሚመጣ የከፋ የልብ ስብራት ትድኛለሽ። ልደምድምልሽ ምን መሰለሽ? ትዳር እንከን አልባ ሰውን ፈልጎ በማግባት የሚቆም ለደስታና ለጨዋታ ብቻ የተሰራ ተቋም አይደለም። እንዳይጎረና የሚማሰል ወጥ፣ እንዳይደርቅ የሚኮተኮት የአትክልት ስፍራ፣ እንዳይታመም የሚከተብ ህይወት ያለው ነገር። ስለዚህ እንከን አልባ ሰው በመፈለግና ያገባሽውን ሰው እንከን ለማጥፋት በከንቱ ከመዳከር ይልቅ ከእንከኑ በላይ እወደዋለሁ ከምትዩ ሰው ጋር ተጣምሮ ለመኖር የሚወሰንበት ጉዳይ መሆኑን አምነሽ ግቢበት። አለ አይደል? ይችን እስስት ዓለም ብቻዬን ከመፋለማት አብሮኝ ቢሆን ሸክሜን ያቀለዋል የምትዩን፣ ሲከፋኝ ጀርባዬን በመዳፉ ቸብ ያደርግልኛል፣ ሳለቅስ እንባዬን ይጠርግልኛል የምትዩን ሰው ባል አድርጊ። ይሄው ነው። ከዚህ የረቀቀ የተወሳሰበ ጉዳይ የለው። እረስቸው እቱ ገላ አደራሽን እችን እንዳትዘነጊ። ከትዳር በፊት ያለውን ነገር ስታደርጊ በገርል ፍሬንድ ማረግ ሚስት ሆነሽ እንዳትገኝ፣ በእጮኝነት ዘመንሽ የሚስትነት ኃላፊነትን እንዳትረከብ። አበቃ። እነሆ ስለ ትዳር ሐቁን ስንሆን የመጀመሪያ ደሞዝ እሱ የዛን ጊዜ ትዝ ይለኛል። ግን አንተን እሱ ከግቢ እንውጣ ነው something 6000 ብር ነበር። እኔ የዛን ጊዜ I think 3000 ብር ነበር የሚከፈለኝ እና 6000 ብር ሲከፈላየውና ቅን ነው እኔማ መስራት አለብኝ አልኩና 8000 ብር አሳደኩት ደሞዝ። እሱ 6000 ብር እያለ ዶቶ ግን ተኛ ይሄ ለገዴና እሱ የምንጫወተው ጌም ነው ማለት። ከዛ በኋላ ግን እሱም ያን ነገር ሲያይ ያው ወንድ ታቀይለ ደግሞ ኖ እኔ የበለጠ ማግኘት አለብኝ እያለ he started making 40,000. Whoa, he leveled it up. I'm like, exactly. Oh, hell no. ከድኩኝ እኔም ወጣው 50,000 በስማ ግን ይሄ of course ከመጠላላት ምናምን አይደለም ከላ አይደለም it's a fun እንትን ልበቃ ለኔና ለሱስ ነው። ከዛ በኋላ ውጪ ወጣ and then start making ገንዘብ በዶላር I'm like how can I make this YouTube ጀመርኩ። YouTube በዶላር መቀበል ጀመርኩ። ስለዚህ it's like አሁን እንድል የፈለኩት ነገር ምንድነው imagine አድርገን of course እኔና ሰውን አንድ ላይ አይደለም የምንኖረው ለብቻዬ ነው የምኖረው እሱ ውጪ ነው ያለው so if አንድ ላይ ብንኖር ይሄ ብዙ ሰዎች የሚሉት ነገር አለ 50-50 መቻቻል በዛ ለምን በሰላም ታምኙ what you mean 50-50 100 really yes so I'm giving you 100 you're giving nothing no እሱ ጋር ነው የተሳሳትከው and that እንደዚህ አይገጥምሽም like you're giving too much giving and that guy is not giving yeah is not getting ምናምን ነገር እንደዚህ ብላ አስበው if 50% ከሰጠው እሱ 50% ከሰጠ ሪሌሽንሺፓችን ስንት ይሆናል 100% no 50% ከዚህ ግማሽን ነው እየሰጠው ያለው እሱም ግማሹን ነው እየሰጠው it doesn't work like that እኔ 100 ወይን እሱ 100 መስጠት አለበት ግን ይሄ ሁሉ ጊዜ አይሆንም there are moments እኔ ነው what ዜሮ መስጠበት እሱ 100 ይሰጣል ይችላል እሱ wow I mean like በገንዘብ ይችላል emotionally exhausted ሆናለሁ ይከፋኛል አለቅሳለሁ he's there for me and then that's why I don't ወንድ ሙሉ መስጠት አለበት 100% መስጠት አለበት ግዴታ ነው but
there will be moment ደግሞ እሱ የሚደክምበት I got you የዛን ጊዜ ቤት ኪራይ ነው I got it ውሃ ምናምን I got it ምግብ ነው don't even think about it እንዴ ቻይነት ብትኖረኝ አሁን ነው ማገባው ትላለህ yes this is ግን like relationship needs በጣም conscious የሆነ ንግግር የዘመኑ ሴቶች አንዳንዶቻችሁ you making like boys uncomfortable like why okay that's good question ትንሽ ቺላር አሁን ለምሳሌ ይሄ አሁን ያለንበት ዓለም ወንዶችን ሶማይስ ፌሚኒን ያደረገ ዓለም ነው ለውድሻል ወንዶች አሁን ፌሚኒቲ ይሄ ማስኩሊኒታቸውን አጥተዋል አንዱ ሴትም እያወራ ነበር አለ like bold የሆነ ሰው like you know what I'm saying like I don't care ቤቱኛ I will bring the money ሚል ወንድ ብዙ አታገኝ አሁን እዚህ ከተማ ውስጥ አንዱ ችግሩ እንደው ንገርሽ ወንዱ ቤት ቁጭ ብላ ሴቶቹ ናቸው አዝል የሚያደርጉት I will show you I can literally name እዚህ ከተማ ውስጥ የሚታወቁ ቢዝነስስ አላወራቸውም እንደዚህ በሴቶች የሚመሩ ቢዝነስስ I can actually name this እዚህ ሆቴል ሻላ ናይስ ሬስቶራንት የእንትና የሆነ ሴት and ወንዶቹስ I swear to God, what is going on? እና ችግሩ ምን እየሆነ መጣ? እሷ ላይ ኢንታይትል ደግሞ ሴቷ ላይ ጥምጥምማል። ሴቷ ትሰራለች፣ ትለፋለች፣ ብር ታመጣለች። እሱ ጭራሽ ከእሷ የወሰደውን ብር ሌላ ሴት ጋር ሄዶ ሊያጠፋ ይችላል። ዋን በባርቲንግ ምንድነው መናገር አትችልም። ይሄን እኮ እኔ ስለማልሰራ ነው አይደል? አንቺ ሰርተሽ እያመጣሽ ነው እኔ ምናምን በቃ ይላታል። ልክ እንደ ሴት ያለቅሳል። So please take it down and I mean እንረዳዳ I think እንደዛ ሚል አስተሳሰብ ካለክ እሺ ኦር ካላቸው ወንዶች you're just insecure I'm not insecure ስለኔ አይደለም now ወንዶች ነው ሌሎች ወንዶች don't take it like money so ነው እኛን እየጠየቃሉ me like I don't care whether you have a lot of money with ቆንጆሽ ምናምን I don't care እኔ ከእግዚአብሔር ጋር ጣጣዬን ጨርሼ ማንንም አያስፈልገኝም ብዬ መኖር ሰው ነኝ I don't care about people I swear to God እዚህ ምድር ላይ ለመኖር እግዚአብሔርና እግዚአብሔር ብቻ ነው አዳም የተፈገረው የት እንደሆነ እንገርሽ ያገባል no he missed God ይሁላ ምን ተሰቃየው የእግዚአብሔርን ፍቅር አውቆት ቢሆን ኖሮ ሔዋን መታ እንደዚህ አንሰቃይም ነበር ሔዋን ውስጡ እንዳለች እንኳን ቢያቅ ኖሮ he can access femininity እዛ ጋር ሚሳረገ ከዛ ሁለተኛው ውስጥ ምንድነው ሳያደሳለችው ከእግዚአብሔር በላይ አሁንም እሷን ሰማ እሱ ብሎት እኮ ነበር እቺን አትብላ ብሎት የመሪነት ሚና ሰጥቶት ነበር you know he did another ስህተት ማለት ከእግዚአብሔር በላይ እሷን ሰማ ይሄው አሁንም ይተሰቃይ አሁን ያልካቸው ነገሮች በተቀላላ ባይዘው ወይ ወንዶች ጋር ሲመጣ የተለያየ አይነት ፐርስፔክቲቭ አለ ማንነው ወንዶች በጣም ይፈራሉ ጠንካራ ሴት በራሷ እንትን ምትጥር ስትጨረጨር እሷን ጭራሽ መኮርኮም ነው የሚሻለው ምክንያቱም አንደር ሄም መቆጣጠር ከቻለ እንደፈለገ ማድረግ ይችላል ኢሹ ግን ምንድነው again ሴቶች ቀድመን ነው ማቹሩ የምናደርገው ማለት ምን ፈልገውና ምን ጠላው ነገር ቀድመን እናውቃለን why would you think አንዳንድ ጊዜ በጣም ምትገርም ሴት ሽማግሌ ወንድና ናግብታ ምናምን ነገር አጋጥማቃል why do you think that is it's because ያ ሁሉ ቢፈርሶበት ነው ሰው ያውን ገና ማቹሩ ነው